በዚህ ቪዲዮ ከአምስቱ የሰውነት ቅርጽ አንዱ የሆነውን 3 ማዕዘን ቅርጽን በመውሰድ ለሱ ተስማሚ የሆኑ አለባበሶችን የምንመለከት ይሆናል። ቀደም ብለን በሰራነው ቪዲዮ የእናንተ የሰውነት ቅርጽ የቱ እንደሆነ አውቃችኋል ብለን እንገምታለን። ታዲያ ከአምስቱ የሰውነት ቅርጽ አንዱ የሆነው 3 ማዕዘን ቅርጽን በመውሰድ ለሱ ተስማሚ የሆኑ የልብስ ስታይሎችን የምንመለከት ይሆናል። 3 ማዕዘን የሰውነት ቅርጽ ያላቸው ሴቶች ጠበብ ያለ ትከሻና ሰፋ ያለ ዳሌ እንዲሁም ቀጠን ያለ ወገብ አላቸው። ታዲያ ይህ የሰውነት ቅርጽ ያላቸው ሴቶች እንደ ሕግ መከተል ያለባቸው አለባበስ የትከሻቸውን ስፋት የሚጨምሩና ከዳላቸው ጋር ያለውን ፕሮፖርሽን የሚጠብቁ ልብሶችን ነው። በተቃራኒው ደግሞ የትከሻችንን ስፋት የበለጠ ጠበብ አድርገው የሚያሳዩ ከሆነ በጣም ጠባብ መስሎ እንዲታይ የሚያደርጉትን ልብሶች መልበስ የለብንም። ታዲያ በዚህ ቪዲዮ ይህ የሰውነት ቅርጽ ካለን መልበስ ያሉብን አለባበሶች በ4 ከፍለን የምንመለከት ይሆናል። አብራችሁን ቆዩ። በመጀመሪያ ከላይ የምናደርጋቸው ልብሶች ወይም ቶፖችን እናገኛለን። ከላይ ቀደም ብዬ እንደነገርኳችሁ ይህ የሰውነት ቅርጽ ያላት ሴት ጠበብ ያለ ትከሻ አላት ብለናል። እናም አለባበሳችን እንደ ሕግ የምንከተለው ጠበብ ያለ ትከሻችንን ሰፋ በማድረግ ከታችኛ ሰውነታችን ጋር ባላንስ እንዲሆነ እይታ መፍጠር ነው። ለዚህም ትከሻቸው ላይ ተጨማሪ ስፋት ያላቸው ቶፕ ልብሶች የኛ ተቀዳሚ ምርጫዎች ናቸው። እንዲሁም ከትከሻችን ላይ ወረድ ያሉና ወደ ጎን ሰፋ ያሉ ልብሶች እንዲሁ በተመሳሳይ የኛ የሰውነት ቅርጽ ተስማሚ የሆኑ ልብሶች ናቸው። ታዲያ ትከሻቸው ላይ ተጨማሪ ስፋት ያላቸው እንዲሁም ወደ ጎን ሰፋ ያሉ ልብሶች ያለው እጀ ጉርድ የሆኑትን ነው። እጀ ጉርድ ያልሆኑና እጀ ሙሉ የሆኑ ልብሶችን በምንለብስበት ወቅት ደግሞ ጠበቅ ያሉ ወይም ፊትድ የሆኑ ልብሶች የኛ ቀዳሚ ተመራጮች ናቸው። ምክንያቱም ደግሞ ጠበቅ ያሉ እንዲሁም እጀ ሙሉ የሆኑ ልብሶች ትከሻችንን በእይታ ሰፋ ያለና ረዘም ያሉ እጆች እንዲኖሩን ያደርጉናል። ይህም የላይኛው ሰውነታችን ክፍል ከመጥበብ ይልቅ ሰፋ ያለና ጎላ ያለ መስሎ እንዲታይ ያደርግልናል ማለት ነው። ሌላው ከላይ የምናደርጋቸው ልብሶች ከታች ከምናደርጋቸው ልብሶች አንጻር በከለር ፈካ ያሉና ጎላ ያሉ መሆን አለባቸው። ምክንያቱም ደግሞ ትንሽ ደመቅ ያሉ ከለር ልብሶች ሰውነታችንን በእይታ ሰፋ ብሎ እንዲታይ ያደርግልናል። ስለዚህም የኛ ሰውነት ከላይ ጠበብ ያለ ነው ብለናል። ለዚህም ከላይ የምናደርጋቸው ልብሶች ስንለብስ ከታች ከምናደርጋቸው ልብሶች አንጻር በከለር ጎላ እና ፈካ ያሉ መሆናቸውን ማወቅ አለብን። ሌላኛው ደግሞ ትከሻችንን ጠበብ የሚያደርጉ ቶፕ ልብሶች፣ አንገታችን ላይ የሚታሰሩ ባለ አንድ እጀታ የሆኑ ልብሶችን ትከሻችንን ከስፋት ይልቅ ጠበብ ብሎ እንዲታይ የሚያደርጉ ስለሆኑ መልበስ የሌሉብን ልብሶች ናቸው። የምናገኘው ከታች የምናደርጋቸውን ሱሪዎች ነው። ከታች የምናደርጋቸው ልብሶች በመጀመሪያ ከወገባችን ከፍ ያሉ ሃይ ዌስት የምንላቸው መሆን አለባቸው። ይህም የሰውነታችን ቅርጽ ልክ እንደ 8 ቁጥር ወይም ሃወር ግላስ የሰውነት ቅርጽ ከወገብ ከፍ ያሉ ሱሪዎች ነው የሚስማሙት። ይህ የሰውነት ቅርጽ ከወገባችን ከፍ ያሉ ልብሶችን በምንለብስበት ወቅት የሰውነታችንን ከርቭ የሆነው ወገባችን በማጉላት ከላይ ካለው ሰውነታችን ጋር ያለውን ፕሮፖርሽን ያስጠብቅልናል። ታዲያ የሱሪ ምርጫዎቻችን በሰውነታችን ልክ የሆኑ በጣም ጥብቅ ያላሉ እንዲሁም በጣም ሰፋ ያላሉ መሆን አለባቸው። ምክንያቱም ደግሞ ይህ የሰውነት ቅርጽ ቀደም ብለን እንዳወራ ነው ከላይ ያለው የሰውነታችን ክፍል እንጂ ጠበብ የሚለው ከታች ያለው የሰውነታችን ክፍል ሰፋ ያለ ነው ብለናል። ታዲያኛ በልብሶቻችን ከታች መጨመር ያለብን ምንም አይነት ስፋት የለም። ለዚህም በሰውነታችን ልክ የሆኑ ስትሬት የሆኑ ሱሪዎች የኛ ተቀዳሚ ምርጫዎች ናቸው። ሌላው ከታች የምናደርጋቸው ልብሶች ከለሮች ከላይ ከምናደርጋቸው ልብሶች ፈዘዝ ያሉ መሆን አለባቸው። ይህም ቀደም ብለን እንዳየነው ከለር ያላቸው ልብሶች በባህሪ ሰፋ ያለ እይታን ይፈጥራሉ። በተቃራኒው ደግሞ ጠቆር ያለ ወይም ፈዘዝ ያሉ ቀለሞች ሰውነታችንን ሰብሰብ በማድረግ ጠበብ ብሎ እንዲታይ ያደርጉልናል። ታዲያ ይህ የሰውነት ቅርጽ ካለን ሁልጊዜ ከላይ የምናደርጋቸው ልብሶች ከታች ከምናደርጋቸው ልብሶች አንጻር በከለር ፈካ ያሉ ወይም ጎላ ያሉ መሆን አለባቸው። ይህ ማለት ከታች የምንለብሳቸው ሱሪዎች፣ ጉርዶች ከላይ ካደረግናቸው ልብሶች አንጻር ፈዘዝ ያሉ መሆን አለባቸው ማለት ነው። ቀጣይ የምንመለከተው ደግሞ ከላይ የምናደርጋቸው ጃኬቶችን ነው። ለዚህ የሰውነት ቅርጽ ተስማሚ የምንለው ትከሻችን ላይ ብዙ ዴፊኔሽን ወይም ፓተርን ያላቸው ጃኬቶች ወይም ኮቶችን ነው። እንዲሁም ደግሞ ትከሻ ያላቸው ረጅም ኮቶች የኛ ቀዳሚ ምርጫዎች ናቸው። ከላይ ጃኬት ወይም ኮት ስናደርግ የኛ ዓላማ መሆን ያለበት መጀመሪያ ተጨማሪ ትከሻ ስፋት የሚሰጡ መሆናቸውን ማወቅ፣ በመቀጠል ደግሞ ከወገባችን አጠር ያሉ ወይም ደግሞ ከወገባችን ወረድ ያሉ መሆናቸውን እንዲሁም ደግሞ ከከለር አንጻር ከታች ካደረግነው ልብስ ጋር ተመሳሳይ ከለር አሊያም ደግሞ ከታች ከለበስነው ልብስ አንጻር ፈካ ያሉ ከለሮች መሆናቸውን መጀመሪያ ማወቅ አለብን።
ይህም ተጨማሪ ትከሻ ስፋት የሚሰጡን ጃኬቶች ትከሻችን ሰፋ ብሎ እንዲታይ፣ ከወገባችን ከፍ ያሉ ከሆኑ ደግሞ የሰውነታችን ከርቭ የሚባለውን ቦታ ስለማይሸፍኑ የሰውነታችን ከርቭን በደንብ በግልጽ እንዲታይ ያደርጉታል። ሌላው ደግሞ ቀደም ብለን በተደጋጋሚ እንደተናገር ነው ከላይ የምናደርጋቸው ልብሶች ከለሮች ከታች ከምናደርጋቸው ልብሶች አንጻር በከለር ፈካ ያሉ ከሆነ ሰፋ ያለ ትከሻ እይታን ስለሚሰጠን ከላይ የምናደርጋቸው ልብሶች ወይም ጃኬቶች ከታች ከምናደርጋቸው ልብሶች አንጻር ፈካ ያሉ መሆን አለባቸው። በቀጣይ የምንመለከተው ደግሞ ቀሚሶችን ነው። ወደ ቀሚስ ስንመጣ 3 ማዕዘን የሰውነት ቅርጽ ያላቸው ሴቶች መልበስ ያለባቸው ቀሚሶች ከላይ ያለው ሰውነታቸውን ሰፋ የሚያደርጉና ከታች ያለው የሰውነት ክፍል ጋርም ባላንስ የሚያደርጉ ናቸው። በእርግጥ የሴት ልጅ የሰውነት ቅርጽ ከላይ አነስ ሲል የራሱ የሆነ ውበት አለው። ነገር ግን ከላይ ያለው ሰውነታችን ከታችኛው አንጻር በጣም ጠባብና ትንሽ መስሎ ሲታይ ምንም አይነት አለባበስ ብንለብስ ያ ሞገስ ያለውን ሉክ አይሰጠንም። በተለይ ደግሞ ቀሚስ ሲሆን ልብስን አንድ የሚያሳምረው ትከሻ ስለሆነ ከላይ ያለው ሰውነታችን በጣም ጠባብ ከሆነ የምንለብሳቸው ቀሚሶች ውበትን ያሳጡን። ስለሆነም የምንለብሳቸው ቀሚሶች ትከሻችን ላይ ተጨማሪ ስፋት ያላቸውና ትከሻችንን ሰፋ የሚያደርጉ መሆን አለባቸው። ስለዚህም ከላይ እንደተመለከትነው ልብሶች ሁሉ ቀሚሶችን በተመሳሳይ ከላይ ማለትም ትከሻቸው ላይ ስፋት ያላቸው ከላይ ሰፋ ወይም ደግሞ ወረድ ብለው ወደ ታች ደግሞ ጠበቅ እያሉ የሚመጡ ቀሚሶች የኛ ቀዳሚ ምርጫዎች ናቸው። ስለዚህም የሰውነት ቅርጽ ካለና ቀሚስ የምንገዛ ከሆነ ወይም ደግሞ የምናሰፋም ከሆነ ትከሻ ያላቸው ቀሚሶች መሆናቸው ልብ ልንል ይገባል። በዚህ ቻናል ለዚህ የሰውነት ቅርጽ ይህንን ልበሱ ይህንን አትልበሱ የምንለው ሰዎች የሚፈልጉትን እነሱ የወደዱትን መልበስ የለባቸውም እያልን ሳይሆን የምንለብሳቸው ልብሶች በምክንያትና በእውቀት እንዲሆኑ ነው። ምክንያቱም ደግሞ ሁሉም ሰው የሚለብሰው ልብስ እንዲያምርበት ይፈልጋል። ታዲያ ሁሉም ሰው ከነሱ የሰውነት ቅርጽ ጋር የሚሄድ አለባበሶችን ቢያውቅ ሁልጊዜ የሚያምርበታል ብለን ስለምናስብ ነው ይህ ከናንተ ጋር ይሄዳል ይህ ከናንተ ጋር አይሄድም የምንለው እንጂ ሰዎች እነሱ የፈለጉትን ያምርብኛል ያሉትን መልበስ እንደሚችሉ እናውቃለን። ስለዚህም ይህን ቻናል ስንመለከት ከዚህ አንጻር እንመለከት ብለን እንጠይቃለን። ታዲያ ቀደም ብለን ያየነው የ3 ማዕዘን ቅርጽ ጋር አብረው የሚሄዱ አለባበሶችን ጠቅለል አድርገን በፎቶ እንድትመለከቱት እንጋብዛችኋለን። እናመሰግናለን።